ኢትዮጵያ ውስጥ ነው የምትኖሩት፣ ወጣት ናችሁ፣ ዩቲዩብ መስራት ትፈልጋላችሁ እና በቻላችሁት ፍጥነት ህይወታችሁን መቀየር ትፈልጋላችሁ። ስለዚህ በዛሬው ቪዲዮ ዩቲዩብ አውቶሜሽን ላይ እንዴት አድርጋችሁ ቻናል በትክክለኛ መንገድ እንደምትከፍቱ፣ ኒች እንዴት እንደምትመርጡ፣ ቪዲዮ ሳይቀር እንዴት እንደምትሰሩ ሙሉ ስቴፑን አሳያችኋል። እኛ በጣም በአጭር ጊዜ ውስጥ በብዙ ዩቲዩብ ቻናሎች ሰክሰስፉል ሆነናል። ኢቭን አሁን ይሄ የምታዩት ቻናል ሳይቀር የትኛውን ፕላትፎርም ላይ ፊታችን ታይቶ የማይታወቅ ሰዎች በመጀመሪያ ቪዲዮ 10,000 ቪው እና 500 ሰብስክራይበር ማግኘት ችለናል እና ይህ ኖርማል አይደለም። ስለዚህ ይህ እንዴት ሊሆን ቻለ? ምክንያቱም እኛ ዩቲዩብ ላይ ብዙ አመት እንደመቆየታችን መጠን ስፔሲፊካሊ የምንከተላቸው ፕሪንሲፕሎች አሉ። እግዚአብሔርም ረድቶናል እና የዛሬው ሙሉ ቪዲዮ ካያችሁ ምንም ያመልጣችሁ ነገር አይኖርም። እስክሪብቶና ወረቀት መያዛችሁ እንዳትረሱ። ወደ ቪዲዮ። ዋይ ምንድነው እየሆነ ያለው ብራዘር? ላይ ሰርች ታደርጋላችሁ። ናይስ ግባ እናውጣው። እኔ ለዚህ ቪዲዮ ያልከፈልኩት መስዋዕትነት የለም። እሺ ጋይስ በመጀመሪያ የምንጀምረው አካውንት በመክፈት ነው። አካውንት ስንከፍት ደግሞ የምንከፍተው የውጭ አካውንት ነው የሚሆነው። ሶ ክሬት አካውንት እንለዋለን። ከዛ ፎር ፐርሰናል ዩዝ ፈርስት ኔም እና ላስት ኔም አበበ በሶ በላ በሚለው ከዛ እዚህ ጋር የተወለዳችሁበትን ዓመተ ምህረት ነውና ለማንኛውም ነገር እዚህ ጋር ፓስፖርታችሁ ወይ ደግሞ ዲጂታል አይዲያችሁ ላይ ያለውን ብትሞሉት ሞር ይጠቅማችኋል። ሰው መሆናችሁን ቼክ ማድረግ ስለሚፈልግ እና ለምትሞሉት ኢንፎርሜሽን እዚህ ጋር ትክክለኛ ነገር ቢሆን ፒስ ነው። ሞር ትልቅ ሰውዬ እንዲመስል 1987 ከዛ ኔክስት እንለዋለን። ዩዘር ኔም ይላል @gmail.com ሶ ቺን ቀደም ያለውን አበበ። ይሄን ግን ባታቁት ጥሩ ነው። ኢሜል እያላካችሁ ደግሞ በኋላ ልክ አይመጣም። ቺን ብለር እናረጋታለን። እዚህ ጋር ሊያዝባችሁ ማለት ይችላል ስም ለዛ ቁጥር ምናምን እያስገባችሁ ትሞክራላችሁ። ፓስወርድ ይጠይቃችኋል። እዚህ ጋር ያው ፓስወርድ ታስገባላችሁ። እዚህ ጋር ፓስወርዳችሁን ስታስገቡ ቁጥሮች ምንድነው አፐር ኬዝ ፊደሎችን እና ሲምቦሎችን ማስቀመጣችሁን እንዳትረሱ። ያው ይሄ በጣም ቤዚክ ነገር ነው፣ ግን ያው አንዳንድ ሰዎች ዲቴል ማየት ስለምትፈልጉት ስካን ዋይ ምንድነው ይሄ ምን ያለ ጉግል ኢት ቨሪፋይ some info about your device or phone ምንድነው ይሄ? በሰልፎች ያስፈራ ያጋኛው ለምን አሁን ለነሱ እያሳየን እኮ ነው እና ዘልዋለና ይባል ያው ለነሱ እንዲገባ እዚህ ጋር ምን የሚል መጣ verify some info before creating your account የሚል ነገር መጥቷል። የሆነ QR ኮድ አምጦልኛል በስልክ ስካን አድርገው ብሎኛል። እስቲ ስካን አድርገን እናየዋለን። ኢሜል ከከፈትን ቆየም ማለት ነው። እሺ verify phone number ብሎኛል እና verify phone number የሚለውን ስነካው እንደዚህ አይነት ነገር አምጥቶልኛል። ሜሴጅ ክፈቱ ይላችኋል። ሜሴጅ ከፍታለሁ። ከዛ ምንድነው ችግሩ? እየሰራ አይደለም እኮ ምንድነው? የሆነ ኢሜል ተጠቀሙ። this is not ልክ በፒሲ ከፍት ነበረ ቃል የምናደርገው ነገር ሊመጣ አልቻለም። በስልክ እንከፍታለን ማለት እና ምንድነው እዚህ ጋር የምትማሩት ተስፋ መቁረጥ የለባችሁ እንደዚህ አይነት ነገሮች ላይ ነው። አሁን ስግጥ ብለን በውጪ ኢሜል እንከፍታለን ማለት ነው። ኢትዮጵያ ውስጥ እንቅፋት ሊሆንባችሁ የሚችለው ነገር ቴሌና መብራት ኃይል ብቻ ነው። ከዛ ፈርስት ኔም ላስት ኔም we will do the same አበበ በሶ በላ። ሞር ትልቅ ሰውዬ እንዲሆን ነው እንደዚህ ያደረኩት። yes verify your phone number ብሎ ይመጣላችኋል። እስቲ we will verify our phone number oh my god ድጋሜ I don't know ምን አይነት ሲስተም እንዳመጡ ግን የሆነ ቁጥር ይሰጣችኋል። ከዛ የሆነ ሜሴጅ ወደዛ ቁጥር እንድትልኩ ነው የሚያደርጓችሁ እና እስካሁን እንደዚህ አይነት ነገር አጋጥሞኝ አያውቅም። እስቲ we will see ሴፎ ጋር አለ እንደ የውጭ ስልክ ምንም የውጭ ስልክ የለም። ሳፋሪ ነው ሳፋሪ አለን እንዴ? የለም። እዚህ ላይ እስቲ የኢትዮጵያ አልኩኝ የቴሌን እንሞክራለን። this phone number cannot be verified አለ። you need ሳፋሪ እሺ ለእናንተ ለማሳየት ሲባል ጀለስ ጋር እንደውላለን። የቆም ቪዲዮ ከፍለው መስዋዕትነት ግን ሄሎ እንዴት ነሽ በያ ስልክ ቀየርኩ መሰለኝ። በሌላ ስልክ ነው ደወልኩልሽ። እንዴት ጠፋብህ ታዲያ? ሴቭ አላረኩም። ቀየርሽ እንዴ? መች ነው ታዲያ የምታስመርቂው? ስማ አሁን ቪዲዮ እየተቀረጽኩ ነው። ላይቭ ላይ ነሽ። እንደዚህ ጸባይሽን አሳምን። ሳፋሪ ያለሽ ሳፋሪ ስልክ ቁጥር ኢሜል መክፈት is the hardest thing you can do። በቃ ምንም ሌላ ሳፋሪ ያለው ሰው ጋር እንደውላለን። ሄሎ ሳፋሪ ላይ ኮድ ይገባል። ንገረኝ እስኪ ሳፋሪ ስልክ ታውቃለህ? በቃ ፋዘሩ ጋር ደውሎ ነው ጆሮ ይለ ፋዘር ጋር ደውለናል። እስቲ ሳፋሪ
what why this phone number can't receive call or SMS from Google? እኔ ስቃይልኝ ኢሜል ለመክፈት ምንድነው እየሆነ ያለው ብራዘር? ዋይ አይ ቲንክ ሲሙ ስልክ ውስጥ መኖር አለበት መሰለኝ። እሺ የፋዘርም አልሆነም ሶስተኛ ሰው ጋር እየደወለን ነው። ጀለስ ለኔ ደከም አንሳ። ሄሎ ወይ ነው እንዴ? እሺ ሳፋሪ ስልክ አለ? ኧረ ተው እሱን ቶ ሳፋሪ ስልክ ቁጥር አለ ወይ? ሳፋሪ የለኝም። ምን ነው አጠገብ ምንም ሳፋሪ የለም? ጎረቤት ልሂድ ፈልጊ እስቲ በእናትሽ ቬሪፋይ ልናደርግበት ቪዲዮ ላይ ነሽ። ሰላም በያቸው። ሰላም የምን ቪዲዮ ነው? ታይዋለሽ። አሁን ፈልገህ ቶሎ ደውል። እንደዚህ አይነት ጀለስ ይስጣል። አሁን አራተኛ ሰው ጋር እየደወለ ነው። አኔ እንዴት ነሽ? ተሻለ እኮ ጻፍካት እኮ ሰዓቷን 4 ምንድን ነው አዶናይ ነው እንዴ ምናምን ብዬ ሳፋሪ ሲም አለሽ ነበረኝ። አሁን አላስከተለ አዎ ሜሴጅ የሚገባበት ቬሪፋይ የሚደረግ ከሆነ ቪዲዮ ላይ ነሽ። ሃይ በያቸው። ሰብስክራይብ ፎን ነምበር ካንት ሪሲቭ ኮል ኦር ኤስኤምኤስ ፍሮም ጉግል አይ ዶንት ኖ ዋይ። እሺ አራተኛውም ስልክ አልሆነም። ሶ ምንድነው ይሆናል ብለን የጠረጠርነው የኛ ዲቫይስ የማአት ኢሜል ስላለው ስልካችንም ፒሲያችንም በጣም ብዙ ኢሜል ስላለው ሜቢ ለዛ ይሆናል በሚል አዲስ ሌላ ስልክ ልንገዛ ነው። ከጎረቤት ልናስመጣ ነው። አዲስ ዲቫይስ ላይ ክሬት ለማድረግ እንሞክራለን። ደውለን እንጠራለን። ስልኩ እስኪመጣ ትንሽ የሆነች ነገር እንቅመስ ብለን ሆምሜድ ፓንኬክ አለች። ጀለስ ነው የሰራው። በር ክፈት። እሺ በር ክፈት። እሺ አዲሱን ስልክ አስመጥተናል። ፓስወርድ አስገብተናል። ፎን ነምበር ጠይቆናል። ደውለን ድጋሚ ጀለስን እንጠይቋለን ማለት ነው። እሺ ስልክ ቁጥር ከተን አልፎልናል እንደምታዩት እና ቬሪፋይ ዩር ፎን ነምበር ይላል። ሶ ሴንድ ኤስኤምኤስ እንላለን። አይ ቲንክ አዲስ ፊቸር አምጥቷል። ኦ ማይ ጋድ the hustle is real ማይ ጋድ ዛሬ ኢሜል ሳንከፍት አንላቀቃት። ይሄ ዝም ብለን በላይ እንደዚህ ስልክ ቁጥር አስገቡ ምናምን ብለን አናልፍም። እናንተን ገብቷችኋል? ሶ ጉግል እንዴት ነው የሚያደርገው? የሆነ ነገር እንድትልኩ ስልክ ቁጥር ይሰጣችኋል። ከዛ የሆነ ሜሴጅ ይልክላችኋል አይነት ነገር። እኛ ኢሜል ከከፈትን በጣም ቆየን። ያሉን ኢሜሎች ላይ ነው ቻናል አድ እያደረግን የምንሰራው እስከዛሬ ማለት 12 ሰዓት ይሆናል። ፋይናሊ ምን ላይ ዲሳይድ አድርጌያለሁ መሰላችሁ? አይፎን ላይ ትንሽ ያስቸግራል አካውንት ለመክፈት። ሶ ዊ ዊል ትራይ አንድሮይድ ፎን እናስመጣለን ማለት ነው። ጩጩ ይለኛል። አንድሮይድ ስልካችንን አስመጥተናል። መቼም ቢሆን ተስፋ አንቆርጥም። ባይዘው መቼም ብዙ ፈተናዎች ያጋጥሟቸዋል። አሁን ጀስት የመጀመሪያ ፈተና ነው እና እስከመጨረሻው መታገል አለባችሁ። ሶ አንድሮይድ ላይ ጉግል የሚል አለ። አንድሮይድ ስልክ ላይ እዛ ላይ ትገባላችሁ ማለት ነው። ጉግል አካውንትስ የሚል አለ። ጩጩ ይለኛል። ፋይናሊ እዚች ጋራ አግሪ ብለን አካውንታችንን ከፈታል ማለት ነው። ናይስ ግባ እናውጣው። እና በዚህ ውስጥ መማር ያለባችሁ ነገር ምንድነው? እንደዚህ ብሎክ ሊያደርጋችሁ የሚመጣ ብዙ ነገር አለ፣ በጣም ብዙ ነገር። እሺ ጋይስ አሁን ኢሜሉን ክሬት አድርገናል። ስለዚህ ለእናንተም ሪኮመንድ ማድረጋችሁ በሌላ አንድሮይድ ስልክ ካላችሁ በሱ ክሬት አድርጋችሁ ፒሲያችሁ ላይ ሎጊን ታደርጋላችሁ ማለት ነው ብላችኋል። ሶ አሁን ምንድነው የምናደርገው? ቪፒኤን እንጠቀማለን። ሎጊን እናደርጋለን ኢሜላችንን ማለት ነው። ክሬት ያደረግነውን ኢሜል እናስገባለን ማለት ነው። ሶ አሁን ሳይኒን አድርገናል ክሮም ላይ። አሁን ቀጥታ ወዴት ነው የምንሄደው? ወደ ዩቲዩብ ነው የምንሄደው ማለት ነው። እንደምታዩት እንዴት ናችሁ? ኔክስት ዴይ ላይ ነው ያለነው አሁን እና መሀል ላይ የሚገራርም ችግሮች አጋጥመውን ነበረ። የሚገርማችሁ ነገር ይሄ መቅረጽ አቁሞ ነበረ፣ ማይክ ኮኔክት አላረገም ነበረ፣ መብራት ጠፋ እና አሁን ሁለተኛው ቀን ላይ ነን መሰለኝ። አይ ዶንት ኖ ስንተኛው ቀን ላይ እንደሆነ ብቻ ዊ ዊል ኮንቲኒው አሳያችኋለሁ ሙሉ ስቴፕ። እሺ አካውንት ክሬት አድርገን ነበር ያቆምነው። አካውንት በሌላ በአንድሮይድ ስልክ ክሬት አደረግን እና ኦሬዲ ቻናል ክሬት አድርገናል መሰለኝ። መብራት ጠፍቶ እዚህ ላይ አልገባም እና ኦሬዲ ቻናል ክሬት አድርገናል። አካውንት ደግሞ በሌላ በአንድሮይድ ስልክ ከፍተናል። ስለዚህ ምንድነው ሪኮመንድ እንደምናረጋችሁ አንድሮይድ ስልክ እንድትጠቀሙ ነው። ኢሜል አካውንት ክሬት ለማድረግ ማለት ነው። እንደዚህ እምቢ ካላችሁ አይፎን ላይ ምናምንና አንድሮይድ ሆኖ ደግሞ ብዙ ኢሜሎች የሌሉት እና እዛን ሰዓት በጣም አስቸግሮን ስለነበር ኢሜል ለመክፈት ኢሜሉን ስንከፍት አንድሮይድ ስልኩ ላይ ቪፒኤን አልጫንም ነበረ። ቪፒኤን ብንጭን የውጭ ኢሜል ነበር ክሬት የምናረገው። ሶ አሁን እዚህ ጋር የተከፈተው ቻናል እንዴት ነው? በኢትዮጵያ የተከፈተ ቻናል ሆኖ ለውጭ ላለ ሰው ስትሰጡት ውጭ ላለ ጓደኛችሁ በዚህ ግባበት ስትሉት አይነት ነገር ነው። በቪፒኤን ስለሆነ የምንጠቀመው ቻናሉ ማለት ነው። ቻናሉን ስንከፍት በቪፒኤን የከፈት ነው፣ ግን ኢደዝም ማተር ኢሜሉን በቪፒኤን መክፈት ነበረብን።
ያን አላደረግንም። ሶ ያንን በሌላ በቀጣይ ቪዲዮ እናሳያችኋለን። ኦር ደግሞ የቴሌግራም ኮሚኒቲያችንን ጆይን አድርጉ። ጥያቄ ምናምን ካላችሁ እዛ ላይ መጠየቅ ትችላላችሁ። አሁኑኑ መክፈት ከፈለጋችሁ ያስቸገራችሁ ነገር ካለና ለዛ። እሺ አሁን ወደ ቪዲዮ እንሄዳለን። እዚህ ጋር እንደምታዩት ይህ አዲሱ ኢሜይል ነው። ዩቲዩብ ኦሬዲ አካውንት ከፍተንበታል። እቺን ስትነኩ እዚህ ጋር ክሬት ኒው ቻናል የሚል አለ። አይ ቲንክ ሪከርድ ካደረግነው እሱን አስገባላችኋለሁ። እሱን ከነካ ነው በኋላ አዲስ ቻናል ክሬት አድርገናል ማለት ነው። ምንም አዲስ ነገር የለውም። መጀመሪያ የምናደርገው ነገር ቢኖር ዩቲዩብ ስቱዲዮ ላይ እንገባና ሴቲንግ ላይ ገብተን አሳያችኋለሁ። ፊቸር ኤሊጂቢሊቲ ላይ አድቫንስድ ፊቸር የሚለው እንደምታዩት ቻናል ሂስትሪ ብቻ ነው ያለው። ሶ ከኢትዮጵያ ነው የተከፈተው ማለት ነው። ግን ስንገባ እዚህ ጋር ቪፒኤን ኮኔክት አድርገናል። ግን ዴዲኬትድ ምናምን አይደለም። ጀስት ኖርማል ሰብስክሪፕሽናቸው ነው። ሆም ላይ ገብተን እንደምታዩት ምንም አዲስ ነው። ሶ እዚህ ጋር ኒች እንመርጣለን ማለት ነው። ሶ ኦሬዲ አሁን ማሳያችሁ እዚህ ቪዲዮ ላይ እኛ ኤክስፒሪየንስ ካደረግነውና ከዚህ በፊት በሰራንበት ኒች ዙሪያ ነው የማሳያችሁ ማለት ነው። እንዴት ነው እሱን የምትሰሩት የሚለው ነው። ሶ የኛ ኒች ፖለቲካ ኒች። ሶ እንዴት ነው ቻናሎችን የምናገኘው ምናምን የሚለውን አሳያችኋለሁ። ጀስት አዲስ አካውንት ነው። ሰርች እናደርጋለን ማለት ነው። እሺ በመጀመሪያ ትራምፕ ብለን ሰርች እናደርጋለን። ያው የፖለቲካ ምናምን ስለሆነ እንደምታዩት ይመጣላችኋል። ብዙ ሰው ሰርች ያደረገው ትራምፕ ሌተስት ኒውስ ምናምን ይላል። ሌተስት ኒውስ ቱዴይ እናደርገውና የሚመጣልን ሪዛልቶች እናያለን። እሺ እንደምታዩት የፎክስ ነው አብዛኞቹ የሚመጡት። እዚህ ጋር የኤአይ ቻናሎች አታዩም። ቬሪፋይድ የሆኑ እነዚህ ፎክስ ኒውስ፣ ፎርብስ ምናምን ናቸው። ዝም ብለን ስክሮል እናደርጋለን። እሺ እንደምታዩት ፎክስ ነው። የኤአይ ቻናሎች ባይዘው ተብኔላቸውን አይታችሁ ማወቅ ትችላላችሁ። እሺ ስክሮል ስናደርግ ምንም ያገኘነው የኤአይ ቻናል የለም። ለዛ ምን እናደርጋለን? አሁን አንዱን ቪዲዮ ዝም ብለን እናያለን ማለት ነው። አንዱን እዚህ ጋር ፊት ለፊት የመጣልንን የፎክስ ኒውስ ቪዲዮ እናያለን። ለዛ እዚህ ጋር እንደምታዩት አሁን ይሄ ቪዲዮ ፕሌይ ያደረገ ነው። ሰጀስትድ ላይ የሚመጡ ቻናሎች አሉ እዚህ ጋር እንደምታዩት ማለት ነው። አሁን ይሄ ጀስት ኤክስፕሌን የሚለው ክላሪቲ ብሪፍ የሚለው አሁን እነዚህ የኤአይ ናቸው። ሶ እሺ ከሁለቱ አይ ቲንክ ይሄ የኮንግረስ ቪዲዮ ነው የሚሰራው። ያ ለዛ ምን እናረጋለን? ቀጥታ ወደ ሆም ፔጅ እንገባለን። ስክሮል ያረጋግላ ማየት እንሞክራለን እና እዚህ ጋር ሆም ፔጅ ላይ ስትገቡ እንደምታዩት የኢትዮጵያ ኮንተንት ሊመጣላችሁ ይችላል። ስቲል በቪፒኤን ነው ናችሁ ማለት ነው። ይሄ የሚሆንበት ምክንያት ምንድነው? ኢሜይሉ የተከፈተው ከዚህ ከኢትዮጵያ ስለሆነ ማለት ነው። እና የእናንተ ኒች ብቻ እንዲመጣላችሁ ከፈለጋችሁ እነዚህን የኢትዮጵያ ቪዲዮዎች ስታዩ ኖት ኢንተረስተድ ትሉታላችሁ። እዚህ ጋር 3 ነጥቧን ነክታችሁ ማለት ከዛ ስክሮል እያደረግን የኒውስ የኤአይ ቻናሎችን ለማግኘት እንሞክራለን። ረጅም ጊዜ ሊፈጅ ይችላል። ጀስት የሆኑትን እየነካችሁ ከዛ ሰጀስትድ ላይ ያሉትን ደግሞ እያየን ምናምን ልክ እንደዚህ ለማግኘት እንሞክራለን ማለት ነው። እሺ ለዛ አሁን ይሄ የምታዩት አሁን የኤአይ ቪዲዮ ነውና እንደምታዩት ሊፕሲንክ ምናምን ሰርተውለታል። ካፕሽን ምናምን አለው። አይ ቲንክ ታዋቂ ሰውዬ ነው ይሄ። ስለ ፋይናንስ ምናምን ነው እንትን የሚለው 9 ቪዲዮዎች ለቀዋል። ኦሬዲ የተጀመረው ከ9 ቀን በፊት ነው። እንደምታዩት 200 ቪው ምናምን አለው። ከዛ ከ4 ቀን በፊት የለቀቀው ቪዲዮ 300,000 ቪው አግኝቷል። ከዛ 85,000 20,000 አሁን ዛሬ ከ13 ሰዓት በፊት ደግሞ የለቀቀው 46,000 ቪው አለው ማለት ነው። ሶ ዊ ፋይንድ ዲስ ቻናል እንደዚህ አይነት ተመሳሳይ ነገር ነው የምንሰራው። ለዛ ይሄኛው አይ ቲንክ ኢኮኖሚ ጋር አይነት ነገር ይሄዳል መሰለኝ። የዚህ ሰውዬ እንትን ዝም ብለን ሰብስክራይብ እናደርገዋለን። እንደዚህ አይነት ቻናል ስናገኝ ምን ፈልጋቸውን አይነት ቻናሎች ስናገኝ ሰብስክራይብ እያደረግን እንሄዳለን ማለት ነው። እስቲ ተመልሰን ሆም ላይ እንገባና ሪሎድ እናደርጋለን ደግሞ። እሺ እዚህ ጋር ደግሞ እንደምታዩት ሆም ፔጃችን ላይ አንድ ይመጣልን ደግሞ ሌላ ፕሮፌሰር ጄምስ ዋልከር የሚባል አለ። ይሄም ልክ እንደዛ አይነት ነገር ነው እና ቅድም የፋይናንስ ነገር ስላየን ኦሬዲ የፋይናንስ ነገሮች እየመጡብን ነው። ሶ ይሄንን አንፈልገውም። ከ10 ቀን በፊት ነው ይሄም የጀመረው። ዊ ኒድ የፖለቲካ ቻናል ሪሎድ እናደርጋለን አሁን ድጋሚ። ኦኬ አሁን እንደዚህ አይነት ነገሮች እሺ ይሄ አይሆንም። ይሄ 500 ቪዲዮ ለቋል። 500 ቪዲዮ አይሆንም። ቤዚክሊ ምንድነው የምታረጉት? እንደዚህ በቃ ቪዲዮችን እየፈለጋችሁ ከዛ አሁን እዚህ ጋር ሌላ አግኝቻለሁ የፖለቲካ ቻናል። አሁን ይሄ ስታዩት እውነተኛ ቪዲዮ ሊመስላችሁ ይችላል፣ ግን ኢትስ ኤአይ ዋይ መብራት መጥቷል። ሌትስ ኮንቲኒዩ ቱ ዘ ቪዲዮ። እሺ አይ ቲንክ የሆነ ቻናል ሪከርድ እናስጀምር። አንዱ ወኘ እንድኑ
የመጀመሪያ ቪዲዮአቸው 529,000 ቪው አግኝቷል። እንደዚህ አይነት ኮንተንት ነው ለመስራት አሁን እያሰብኩ ያለሁት። ግን እንዴት ነው እንደዚህ አይነት ቻናል ሞር ሪስኪ አይነት ነገር ነው። በጣም ሪስክ አለው፣ ሊመታ ይችላል። ምክንያቱም ይሄ የሚታወቅ ሰው ስለሆነ ኢምፐርሲኔሽን ብሎ ይመቷቸዋል እንደዚህ አይነት ቻናል ስትሰሩ። ሞር የእናንተ አይነት ሰው ቢሆን ይመረጣል ከእንደዚህ አይነት ማለት ነው። ለዛ ቻናል የምትፈልጉበት ወይ አሁን እንዳሳያችሁ ነው። ብሮስ ፊቸር ላይ ትፈልጋላችሁ። ከዛ ሰጀስትድ ላይ ሰርች ታረጋላችሁ። ይሄ እንደውም ያምራል። የምን ላይት ምን ሞኒተር ማንፈልግም ቴሌዎች እንደውም እንዳታበሩት። በዚህ ነው የምሰራው። ፒሲያችን እዚች ጋር አለች። ምንም ነገር ሊያስቆማችሁ ቢመጣ ማለት አሁን ያንዳንዱ ፈተና ሲመጣ ዝም ብላችሁ ግግም ብላችሁ እንትን ማለት አለባችሁ። ካልሆነ ለነገ ስታሳልፉ ምንም የምትሰሩት ነገር አይኖርም እና ካልሰራችሁ ደግሞ ምንም አይነት ሪዛልት አይመጣም ማለት ነው። ሌትስ ኮንቲኒዩ። መፈለጋችንን እንቀጥላለን። የምንፈልገውን ቻናል አግኝተናል። እዚህ ጋር ላሳያችሁ። አንዱ የኮንግረስ አይነት ቪዲዮ ነው የሚሰራው። እዚህ ጋር እንደምታዩት ይሄ ኢንሳይድ ፖለቲክስ የሚለው 55 ቪዲዮዎች ምናምን አሉት። ስቴኒዮ እንደምታዩት ይህ ሰውዬ ኤአይ ጀነሬትድ የሆነ ሰውዬ ነው። በቃ አብዛኛው የኮንግረስ ቪዲዮ ነው የሚሆነው። ሲያወሩ ምናምን ነው ኮንግረስ ላይ ያሉት። እሱ እየገባ ምንድነው የሚያደርገው እንደ ኮሜንተሪ ነገር የራሱን ሀሳብ ያስቀምጣል ማለት ነው። እሺ ሁለተኛ ላይ የምታዩት ቻናል ይሄ ነው፣ ሲግናል ፊድ ይባላል። እንደምታዩት ከ1000 በላይ ቪዲዮ ለቋል። ግን ማየት ያለባቸው እዚህ ጋር ኦልደስቱ ከ6 ወር በፊት ነው የጀመረው። ከ6 ወር በፊት ምናምን ነው። ኒውስ ደግሞ ስለሆነ ያው ይታያል። አይ ቲንክ ቪዲዮ ብጭን ላችሁ ጥሩ ነው መሰለኝ። ላስት መንዝ $28,000 ሰርቷልና that's why we choose this channel። እንደምታዩት እስቲ አንድ ቪዲዮ ፕሌይ አድርጌ ላሳያችሁ እንዴት አድርጎ እንደሚሰራ ነው። እሺ እንደምታዩት መጀመሪያ ላይ የሆነ ክሊፕ ያስገባል ከኒውስ ምናምን። ከዛ በኋላ እሱ ራሱ እያወራ ነው የሚገባው። ጥራቱ ከቀነሰባችሁ it's just the network እና just የሆነ ሊፕሲንግ ተሰርቶለታል። AI ጀነሬተር የሆነ ሰውዬ ነው። it's just በጣም ኢዚ ማለት ነው። የሆነ ሰዓት ያወራል። ከዛ መሀል ላይ የሚያስገባቸው ቪዲዮዎች ምናምን አሉ። በቃ ፋይናሊ ኢሜል ከፍተናል፣ ቻናል ክሬት አድርገናል እና አሁን ኒቻችንን አግኝተናል። ለዚህ ሶስቱን ጨርሰናል። አሁን እንዴት ነው ይሄን ቪዲዮ የምንሰራው የሚለውን አሳያችኋለሁ ማለት ነው። እሺ ከዚህ በኋላ ምንድነው የምናደርገው? መጀመሪያ ካራክተራችንን ክሬት እናደርጋለን። አሁን ምን ትሰራለህ ላይት? እኔ አልፈልግም፣ ኦሬዲ እየሰራው ነው በዚህ እስቲ if it's better we will change it። እሺ ጋይስ መብራት ሄዷል። ከኔ ጋር ምን አይነት ችግር እንዳለባቸው አላቅም ዛሬ። እሺ መጀመሪያ የምናደርገው ነገር ቢኖር ይሄን ሰውዬ ክሬት እናደርጋለን። ካራክተራችንን ክሬት ማድረግ አለብን። እሱን እንዴት ነው የምናደርገው? ቻትጂፒቲ ላይ ገብተን መጀመሪያ ምን እንጠይቋለን? የኢሜጅ ፕሮምፕት እንዲሰጠን እናደርጋለን ማለት ነው። እዚህ ጋር I want ፖድካስት ማይክ። ከዛ ልክ እንደዚህ ስንነው ኖ ኢሜጅ አይደለም የምፈልገው፣ ኢሜጅ ይሰጠኛል እንዴ? I want prompt። እንደዚህ አድርገን ነው ቻትጂፒቲ ፕሮምፕት ይሰጠናል። አሪፍ ጸዴ ፕሮምፕት ይሰጠናል። እሱን አይ ቲንክ ያ 9/16 ማለት ረስተናል። አሁን ጀነሬት እያደረገ ያለው ኢሜጅ 9/16 ነው። እኛ የምንፈልገው ግን 16/9 ነው ለዩቲዩብ። I want prompt yes። እሺ ፕሮምፕታችንን ሰጥቶናል። ጂም ፕሮምፕት ኮፒ እናደርግና ወስደን ጄሚናይ ላይ እንከታታለን ማለት ነው። ጄሚናይ AI ብለን ሰርቻለን ጉግል ላይ። ከዛ we need the real ጄሚናይ። እዚህ ጋር ከላይ የሚመጣላችሁ ብዙ ጊዜ ስፖንሰሮች ምናምን ነው። እነዚህ ሊንኮች እንዳነኩ ታች ወርዳችሁ ስፖንሰርስ ይላል። አይታችሁ ከሆነ ዴት ኢሜጅ እንለዋለን። ከዛ ከቻትጂፒቲ የወሰድነውን ፕሮምፕት ፔስት ብለን ፋስት ሳይሆን ቲንኪንግ ላይ እናደርጋለን ሞር አሪፍ ሪዛልት እንዲሰጠን። ከዛ እንልክለታለን ማለት ነው። እሺ እዚህ ጋር እንደምታዩት ጸዴ ኢሜጅ ሰጥቶናል። በጣም ያበደ ነው። ጀስት ሰውየው ደቅ ብሏል። እጁ አለ፣ የሆነች ኖትቡክ ነገር አለችው፣ ከኋላው ፕላንት ምናምን አለ። ያው እናንተን ለማሳየት ስለሆነ ያው እቺን እንወስዳታለን። ሞር ደግሞ እናንተ ብትፈላሰፉበት የእናንተ ካራክተር ላይ ያያችሁ ምናምን ዲቴል በደንብ አድ ማድረግ ትችላላችሁ። እቺን ኢሜጅ ዳውንሎድ እናደርጋለን። ከዛ አሁን ካራክተራችንን አግኝተናል። ለዛ ቀጥታ ወዴት ነው የምንሄደው? ስክሪፕት ነው የምንጽፈው ማለት ነው። አፍተር ዘ ስክሪፕት ቪዲዮ እንዴት እንደምንሰራ ሳያችኋለሁ።
ስክሪፕት እንዴት ነው የምናደርገው? መጀመሪያ ያገኘነው እዚህ ቻናል ላይ ታችሁ ከሆነ እነዚህ ላይ አዳዲስ ቪዲዮዎች ከተለቀቁ አዳዲስ ኒውሶች ካሉ ከዚህ ለመውሰድ እንሞክራለን። ካልሆነም ደግሞ ሆም ፔጅ ላይ ገብተን አዲስ ነገር ምን አለ የሚለውን እናያለን ማለት ነው። ከዛ ሌሎች ቻናሎችም የለቀቁት ነገር ካለ አሁን እዚህ ጋር እንደምታዩት 15 ሚኒት ኤጎ ለቋል ቪዲዮ ሲግናል ፊድ ማለት ነው። ሶ ዊ ዊል ቴክ ዲስ ኦር ደግሞ ሌሎች ጸዴ ወሬዎች ካሉ ከነሱ ላይ ስክሪፕት እንወስዳለን። እንዴት ነው ስክሪፕት የምንወስደው? ቺናውን 15 ሚኒት በፊት የለቀቀውን ቪዲዮ ሼር ብለን ኮፒ እናደርገዋለን ሊንኩን ማለት ነው። ከዛ ቺን ዳውንሎድ እናደርጋታለን። ዋይቲ ዳውንሎደር ብለን ጉግል ላይ እንገባና በዚህ መጀመሪያ በሚመጣልን ሊንኩን እዚህ ጋር ፔስት እናደርጋለን። ከዛ M4A በሚለው እናወርዳለን ድምጹን ብቻ ማለት ነው። ዊ ዶንት ኒድ ዘ ቪዲዮ ምናምን። መሀል ላይ አይ ቲንክ የሰውዬ እንትን ይከታል ቪዲዮ ምናምን ይከታል። ሶ እሱን ተጠንቅቀን ማውጣት አለብን የቪዲዮን ፓርት ከስክሪፕቱ ላይ ማለት ነው። ለዛ ቺን ዳውንሎድ እናደርጋለን። እንዴት ናችሁ ግን ጀለሶች? ላይፍ ፒስ ነው? እንዴት እያደረጋችሁ ነው? ላይፍ፣ ትምህርት፣ ስራ፣ ልጆች ምናምን ተታ ወዴት ነው የምንሄደው? ቱርቦ ስክራይብ ወደሚባል ሳይት እንሄዳለን። እሺ እዚህ ላይ ገብተን ያወረድነውን ኦዲዮ ድራግ አድርገን እዚህ ላይ እንከተዋለን ማለት ነው። ከዛ አፕሎድ ካደረገ በኋላ እቺ ዌል ሞስት አኩሬት የምትለው እሱን መርጠን ትራንስክራይብ እናደርገዋለን። ይሄ ምን ያደርግልናል? እዛ ቪዲዮ ላይ ያለውን በሙሉ ወደ ጽሁፍ ይቀይርልናል፣ ወደ ስክሪፕት ማለት ነው። እሺ እዚህ ጋር ኦዲዮን ካስገባችሁ በኋላ ትራንስክራይብ የሚለውን ትነኩታላችሁ። ልክ ስትነኩት እዚህ ጋር ትራንስክራይብ ማድረግ ይጀምራል ማለት ነው። ይሄ አርጎልን ጨርሷል። yes ስለዚህ ገብተን እናየዋለን ማለት ነው። እዚህ ጋር ስገቡ እንደዚህ ሙሉ አሁን ይሄ የቪዲዮ ስክሪፕት ነው። ዳውንሎድ ዶክ የሚለውን እንነካና ፋይሉን ዳውንሎድ እናደርጋለን ማለት ነው። ከዛ ቀጣይ ወዴት ነው የምንሄደው? መልሰን ወደ ቻት ጂፒቲ እንሄድና እዚህ ጋር ኒው ቻት ብለነው እቺን እንሰጠዋለን ማለት ነው። ምንድነው ይሄ? እንደ ፕሮምፕት አይነት ነገር ነው። ላይክ ስክሪፕት ለመጻፊያነት እንደ ፕሮምፕት አይነት ነገር እንዲሰጠን ማለት ነው። ከዛ ቻት ጂፒቲ እንደ ፕሮምፕት አይነት ነገር አሁን ያልኩትን ነገር አሻሽሎት ለኤአይ እንዲሆን አድርጎ ይሰጠኛል ማለት ነው። ሶ እቺን ኮማንድ ይዘን ወዴት ነው የምንሄደው? ወደ ክላውድ ኤአይ እንሄዳለን ማለት ነው። እቺን ኮፒ አድርገን ክላውድ ኤአይ ሞር ስክሪፕት ሲጽፍ ጸዴ ነው እሱ። ሶ ልክ እንደ ቻት ጂፒቲ አይነት ነገር ነው። እዚህ ጋር ኮማንዱን እንሰጠዋለን። ከዛ ስክሪፕት እንድናስገባ ይጠይቀናል ማለት ነው። appreciate the reference script ስክሪፕት እንድናስገባ ሲጠይቀን የቅድሙን ዳውንሎድ ያደረግነውን የቅድሙን ስክሪፕት ኮፒ አድርገን እንሰጠዋለን። ከዛ እንደምታዩት እዚህ ጋር ስክሪፕቱ መጻፍ ይጀምራል። እየጻፈ ነው። ምንድነው እዚህ ጋር ያደረግን ያለ ነው? ጀስት የቅድሙን ቪዲዮ ራሱን ስክሪፕት እንሰጠዋለን። ከዛ እሱን አሻሽሎት በራሱ በተለየ መንገድ አድርጎ ይጽፋል ማለት ነው። ሊንግዙን ተመሳሳይ አድርጎ። እሺ ስክሪፕታችን ተጽፎ አልቋል። ምንድነው የምናደርገው? ኔክስት ይሄን ስክሪፕት ኮፒ እናደርገዋለን ማለት ነው። አንዳንዴ የምትፈልጉትን አይነት ሊንግዝ ላይ ሰጣችሁ ይችላልና አይታችሁ ካራክተሮቹን ጨምር እሱን እያያችሁ ሊንግዙን ጨምር ምናምን ማለት ትችላላችሁ። እዚህ ክላውድ ኤአይ ላይ ይሄን ኮፒ ያደረግነውን እንወስድና ዶክ ፋይል ክሬት እናደርጋለን ማለት ነው። ከዛ እዚህ ጋር ብላንክ ዶክመንት የሚለውን ነክተን አዲስ ክሬት እናደርጋለን፣ አዲስ ዶክ ፋይል። ከዛ እዚህ ጋር ሲመጣልን ስክሪፕት ዋን እንለውና ቅድም ያመጣናትን እዚህ ፔስት እናደርጋለን። ከዛ ከዚህ በመቀጠል የምንሰራው ነገር ምንድነው? ቮይስ ነው ጀነሬት የምናደርገው። ሶ ቮይስ ጀነሬት ለማድረግ ቀጥታ ወዴት ነው የምንገባው? 11 ላብስ ላይ እንገባለን። 11 ላብስ ላይ ማይክ ወደቀች፣ ማግኔቷም ጠፋ። 11 ላብስ ላይ ገብተናል ማለት ነው። ከዛ ዲስካውንት ያሳያቸዋል ለመጀመሪያ ጊዜ ስትገቡ። አሁን አንከፍላችሁም እና መንዝሊ $11 ነው እንደምታዩት ለመጀመሪያ ምን ስትጠቀሙ። ከዛ በኋላ $22 ያስከፍላችኋል ማለት ነው። ከዛ እዚህ ጋር የነሱን ቮይስንስ ለመስማት እንሞክራለን። ሞር ወደ እነሱ የሚቀራረብ ነገር ከቻልን ደግሞ ክሎን ለማድረግ እንሞክራለን ማለት ነው። This ballroom will be world class and let's be real, it's about time of a large እሺ የዚህን ከሰማችሁት ሞር የወጣት አይነት ድምጽ ነው። ሶ 11 ላብስ ላይ ገብተን ክሎን የሚፈቅድልን ከሆነ
yes instant voice clone subscribe እንድታደርጉ ይጠይቃችኋል so $11 ካላችሁ ይሄንን ሰብስክራይብ አድርጋችሁ የዚህን ሰውዬ ቮይስ ራሱን ክሎን ማድረግ ትችላላችሁ ለዛ አሁን ኖርማሊ level up ላይ ያሉ ቮይሶችን እንጠቀማለን እሺ ቴክስት ቱ ስፒች ላይ እንገባና እዚህ ጋር ከዛ ቀደም ኮፒ ያደረግናትን እስቲችን ኮፒ እናድርግ ለምሳሌ ነው እዚህ ጋር ያሳያችሁ ያለው ሙሉ ቪዲዮ አልሰራላችሁም አሁን ሜሎ አርሰናል ጨዋታ አለ ዛሬ ለስደውሉ ሲቲ ካርሰናል እንያለኝ ነው ግን I have to finish the video እኔ ለዚህ ቪዲዮ ያልከፈልኩት መስዋዕትነት የለም ለእናንተ ለማሳየት እሺ እዚህ ጋር ቮይሶቹን ሰማና that sounds so frustrating 200 से अधिक Netflix और No todas las historias comienzan con There are usually a couple ways to approach something like this. We will use this voice Dexter የሚለውን መርጠናል በዚች ጀነሬት እናደርጋለን ማለት ነው breaking news tonight ከሚለው ጀምሮ ጀነሬት እናደርጋለን Breaking tonight, a federal judge has thrown a wrench into the White House's aggressive push into American cities, issuing a 2-week block on the deployment of National Guard troops to Chicago. The ruling didn't አክሰንቱ ብሪቲሽ ነው ግን ይሁን ምንም ማድረግ አይቻልም ሶ መጀመሪያ 11 labs ላይ ስትገቡ መጀመሪያ አካውንታችሁን ስትከፍቱ 10000 ክሬዲት ሰጣችኋልና ሶ አሁን እቺ ምታያትን ጀነሬት አድርጌ 8926 ክሬዲት ነው የቀረኝ ከ10000 ማለት ነው ለዛ ያው ለሎንግ ቪዲዮዎች በጣም አስቸጋሪ ነው ሰብስክራይብ ምናምን ካላደረጋችሁ በጣም አስቸጋሪ ነው ለሾርት ቪዲዮዎች ግን በጣም ጸዴ ነው እሺ ይሄንን ዳውንሎድ እናደርጋለን ዳውንሎድ ማድረግ ያዝሽ ጋር ናት ይሄን ዳውንሎድ ካደረግን በኋላ ቀጣይ ወዴት ነው የምንሄደው ቀደም ክሬት ያደረግነው ኢሜጅ ማውራት አለበት ቀስ ብሎ ለስለስ ያለ ወሬ ማውራት አለበት ሶ ክሬት ያደረግነውን ኢሜጅ አኒሜት ለማድረግ ወዴት ነው የምንሄደው ኤልኤም አሬና የሚባል የኤአይ ቱል አለ እዛ ላይ እንገባለን አሬና ኤአይ yes መጀመሪያ ላይ የሚመጣው ይሄ ማለት ነው ከዛ እዚህ ላይ ከገባን በኋላ ምን እናደርጋለን መሰላችሁ ቪዲዮ ጀነሬት ቪዲዮ የሚለውን ነካና ከዛ ያቺ ቅድም ዳውንሎድ ያደረግናትን ኢሜጅ እንሰጣለን ማለት ነው ከዛ ምን እንለዋለን እዚህ ጋር የሆነች ኮማንድ ነገር እንሰጣለን animate the image add natural movement ሞር እንትን ማድረግ አለባችሁ የሆነ ትንሽ ብቻ መሆን አለበት ሙቭመንቱ ሊፕሲንክ አይነት ነገር ጭንቅላቱ እንዲና በጣም የሚንቀሳቀስ ከሆነ ብዙ ስለሆነ ጀነሬት የምታረጉት በኋላ የሆነ አይመጣላችሁም ለዛ የሆነ ሞር ሰውየው ስቲል ቢሆን ደረቅ ያለ ነገር ቢሆን ምናምን ይመረጣል and do not ከዛ እዚህ ጋር የሆነ ነገር ይመጣላችኋል እንደዚህ አግሪ ትሉታላችሁ አካውንት ክሬት አላደረግንም ሶ በጉግል አካውንታችን ክሬት እናደርጋለን ይሄ ኤአይ ምንድነው የሚያደርገው የተለያዩ ኤአይዎችን እና ግሮክን ምናምን ይጠቀማልና ፍሪ ኤአይ ቪዲዮ ጀነሬት የሚያደርጉ ማለት ነው ከነሱ ይወስድና ከዛ ለእናንተ ሪዛልቱን ያሳያችኋል ማለት ነው አሲስታንት ኤ እና አሲስታንት ቢ ብሎ አለ ይሄኛው ሌላ ኤአይ ጀነሬት ማድረጊያ ነው ይሄኛው ደግሞ ሌላ ስለዚህ ከሁለቱ ትመርጣላችሁ ማለት ነው የተመቻችሁን ትወስዳላችሁ ሰዓት እኮ ደርሷል ብራዘር እሺ ጋይስ አፍተር ዘ ጌም ተመልሰናል አርሰናል ዋንጫ ይበላል ማለት እኛ ላይፍ ላይ ዊን አናደርግም ማለት አይደለም ለዛ ሌትስ ኮንቲኒው ኦ ማይ ጋድ ኤልኤም አሬና ላይ ቪዲዮ ጀነሬት አድርገን ነበር ያቆምነው ኮሜንት ሰጣ ነው እንግዲህ ምን እላለሁ ስለሁሉ እግዚአብሔር ይመስገን አይዞን ወንድሜ ለራስህ አይዞክ እሺ አይ ቲንክ በዚህ በአሲስታንስ ቢ በኩል ያለው is better እሺ ያው እንደምታዩት እዚህ ጋር ላምጣላችሁ Hey there, in this video I'll be talking about ያ 8 ሰከንድ ነው ጀነሬት የሚያደርገው እና የሆነ ዙሚን ኢፌክት አለው ይሄ ባይኖረው ጥሩ ነው እቺ የመጀመሪያዋ አሪፍ ናት ሶ ምን እናደርጋለን እቺ የመጀመሪያዋን ኤልኤም አሬና የምትለውን ካፕከት ከፍተን ከተናረጋታለን እቺ መጨረሻ ላይ ያለችውን ማለት ነው እሺ ኤክስፖርት እንለዋለን ማለት ነው
እሺ አሁን ቀጣይ ምንድነው የምናደርገው? ኦሬዲ ዘ ቮይስ አለን፣ ከዛ በኋላ ቪዲዮ አለን፣ ሰውየው ሲያወራ አኒሜት ያደረግነው። ለዛም ሁለቱን ኮምባይን ነው የምናደርገው፣ ሊፕሲንግ እንሰራለን ማለት ነው። እና እስካሁን እኛ ከተጠቀምናቸው አሪፍ ሊፕሲንግ የሚሰራው በአሪፍ ዋጋ በርካሽ ዋጋ እንትን ነው ድሪም ፌስ ነው። እሺ ድሪም ፌስ ላይ ስትገቡ እንደዚህ ነው መጀመሪያ የሚመጣላችሁ። ሎጊን ወይም ሳይን አፕ ታረጋላችሁ። በጉግል እንገባለን። እሺ ድሪም ፌስ ላይ ሳይን አፕ አድርገናል። ሶ እዚህ ጋር ምንድነው የምናረገው? ሆም ላይ ከሆናችሁ ምን ታረጋላችሁ? እዚህ ካጠገቡ የከንፈር ምልክት አለች። እሷን ስትነኩ ሊፕሲንክ ላይ ያመጣችኋል። የሊፕሲንክ እንትኑ ይሄ ነው። እዚህ ጋር ፎቶ ወይም ቪዲዮ አስገቡ ይላል። ፎቶንም ሊፕሲንክ እንዲሰራ ማድረግ ትችላላችሁ፣ ግን ቪዲዮ ቤተር ስለሆነ ቀደም የሰራናትን ቪዲዮ እናስገባለን እዚህ ጋር ፎቶ ወይም ቪዲዮ የሚለው ላይ ማለት ነው። ቪዲዮ ገብቶልናል። ሶ ቀጣይ ምንድነው የምናደርገው? እዚህ ጋር ኦዲዮንልና ኦዲዮን እናስገባለን ማለት ነው። ቀደም የሌቨል ላፕስ ላይ ሰራነው ኦዲዮ እና አይ ቲንክ ፍሪ ሲሆን ሊሚት አለው እና 30 ሰከንድ ነው የሚፈቅድላችሁ ቮይስ እንድታስገቡ ማለት ነው። ፔድ ስታረጉት ግን $5 ነው የምትከፍሉት። በሳምንት $5 ያስከፍላችኋል እና እሱ 180 ሰከንድ እንድትቀዱ ይረዳችኋል። 180 ሰከንድ ማለት 2 ደቂቃ ማለት ነው። እና ይሄ 30 ሰከንድ ጀነሬት ያደርግላችኋል። እሱን ጀነሬት እንለውና እናየዋለን ሪዛልቱ። እሺ ጀነሬት አድርጎ ጨርሷል። ዳውንሎድ እናደርገውና ምን አይነት ሪዛልት እንዳመጣለን እንዴ። Breaking tonight, a federal judge has thrown a wrench into the White House's እንዴት ነው ትንሽ ቮይሱና የሰውየው ኢንተራክሽን ማች አልደረገም። ያው ይሄ በሪፒቴሽን የሚመጣ ነገር ነው። ኦሬዲ እንዴት እንደሚሰራ ካወቃችሁ የሰውየውን ቪዲዮ ቀደም ኤልኤም አሬና ላይ እንደፈለጋችሁት አክት እንዲያደርግ ፕሮምፕት ሰጣችሁ ማዘዝ ትችላላችሁ። ቮይሱ ደግሞ ዝም ብሎ ቮይስ ነው ከ11 ላብ ሲወሰድ ነውና ክሎን ደግሞ ብታረጉ ሞር ቮይሱ ጸድ ይሆናል። ኦር ደግሞ ሌሎች ቮይሶችን ብትጠቀሙ ማለት ነው። ሶ አሁን ይሄንን ወስደን እንዴት ኤዲት እንደምናደርገው ላሳያችሁ። ካፕከትን ከፍትና ያስም ምናምን አለው ልክ እንደ ኒውስ አይነት ነገር እንትን ነው። ኦሬዲ ካንቫ ላይ ነው የሰራሁት እና ከላይ እንደዚህ ሎጎ ምናምን ማድረግ ትችላላችሁ እዛ ላይ እና ትንሽ ግን ኳሊቲ ምናምን ይጎለዋል ከድሪም ፌስ ውስጥ ገብቶ ሲወጣ ማለት ነው። እዛው ላይ ደግሞ ኢንሃንስ ማድረግ ትችላላችሁ። አይ ቲንክ ኢንሃንስ ለማድረግ እዚህ ድሪም ፌስ ላይ ገብታችሁ ፎቶ ኢንሃንስ አለው ቪዲዮ ኢንሃንስ የሚለውን ስትነኩት ይሄ ተበላሽውን ቪዲዮ ጥርት እንዲል ያደርገዋል ማለት ነው። አንዳንድ ጊዜ ፈተና ሲበዛ ሃሌሉያ ኢንሃንስ ያደረገውን ቪዲዮ ዳውንሎድ አድርገናል። ሶ ልክ እንደዚህ ነው። እዚች ጋር አሁን የሚጻፍ ነገር አለ። ቴክስት አድ ማድረግ እንችላለን። እዚህ ካፕከት ላይ ቴክስት ብለን ጀስት ለሳምፕል ነው እያሳየዋችሁ ያለው አሁን እና አድ ብለን ነው እዚህ ጋር የሚመጣውን ቴክስት ከላዩን እዚች ጋር መቀየር እንችላለን። ብላክ እናደርገዋለን። ከዛ እዚህ ጋር ታይትሉን መክተት እንችላለን። ቀጥታ አፕሎድ ስናደርግ የምንጠቀመውን ታይትል ማለት ነው። ከዛ ቅድም እንዳልኳችሁ ምንድነው ሐሳቡ ብዙ ቪዲዮዎችን ነው ጀነሬት የምታረጉት እንደዚህ ፕሮሰሱን ከላይ ሆኜ ሳሳያችሁ ማለት ነው። ምክንያቱም አሁን ሙሉ ቪዲዮ እዚህ ለስራ ካልኩኝ በጣም ብዙ ታይም ነው የሚፈጀው። እንደምታዩት ያንን ቪዲዮ 5 አወር አጎ ነው የለቀቀው ቅድም ያየነውን እና በቻላችሁት በፍጥነት ብትለቁ ይመረጣል። አሁን ቅድም እንዳየነው ሰርተን ብንጨርስ ኖሮ ጥሩ ነበር። ያው መሀል ላይ ብዙ ነገሮች አጋጥመውናል። 14000 ቪው ምናምን አግኝቷል። ሶ አሁን ኔክስት ምንድነው የምንሰራው? ተብኔል ነው የምንሰራው ማለት ነው። እሺ ስቶፕ ራይት ዴር ትራምፕ የሚል ጽሁፍ አለው እዚህ ተብኔሉ ላይ ታችሁ ከሆነ ሶ እሷን አስወጥተን የራሳችንን ጽሁፍ እንከትበታለን ማለት ነው። መጀመሪያ ተብኔሉን ዳውንሎድ እናደርጋለን። ሊንኩን ኮፒ አድርገን የቪዲዮን ተብኔል ዳውንሎደር ብለን እዚህ ጋር ሰርች እናደርግና ቀጣይ ምንድነው የምናደርገው? ጄሚናይ ላይ እንገባና አፕሎድ ፋይል ብለን ከፋይል እንመርጣለን። ኦር ደግሞ ድራግ አድርገን መክተት እንችላለን። እዚህ ጋር መተን ሪሙቭ ኤኒ ቴክስት ከዛ እቺ ቴክስቷን ስቶፕ ራይት ዴር ትራምፕ የምትለውን ያጠፋልናል ማለት ነው። yes እንደምታዩት ጸዴ ሪዛልት ሰጥቶናል። እንዳለ ጽሁፉን አጥፍቶታል። ኢቭን ክቧን ቀስቷን ሁሉ አጥፍቷታል። ይሁንሽ
ይሁን አላዘዝነውም ግን ይሁን። ከዛ ምን እናደርገዋለን? ትራምፕ እንዲያለቅስ እናዘዋለን። ሜክ ዲማን ሁለቱም አለቀሱ። ምንም ማድረግ አልችልም እኔ በቃ። ዋናው አይዲያው ገብቷቸዋል። ብዙ ትራይ ኤንድ ኢረር አለው። በጣም ብዙ ትራይ ኤንድ ኢረር አለ ስትሰሩ። ይሄን ጭንቅላታችሁ መልመድ አለበት። ሌትስ ቴክ ዲስ ኢሜጅ ዳውንሎድ እናደርገዋለን። ከዛ ቀጣይ ወደ ካንቫ ነው የምንገባው። ካንቫ ላይ ገብተናል። ሶ ምንድነው የምናደርገው? እዚህ ጋር ክሬት የምትላለች እሷን እንነካና ፎርዩ ላይ መተን ተብኔል እንለዋለን ማለት ነው። እዚህ ጋር በቮይስ ተከስተናል ማለት ነው። እሺ ተብኔላችንን አስገብተናል። እዚህ ላይ ቴክስት ማድረግ አለብን። ለዛ አር ቴክስት የሚለውን እንነካና ቴክስታችንን እንጽፋለን ማለት ነው። ለመጻፍ ያሰብነው እዚህ ጋር ኢንድ ኦፍ ትራምፕ የሚል ቴክስት ነው። ለዛ እሱን እንጽፋለን ማለት ነው። ሶ ስንጽፍ ሁሉም ካፒታል ሌተሮች ቢሆኑ በጣም አሪፍ ነው። ከዛ እሱን ከጻፍን በኋላ ትንሽ ዙም እናደርገውና የቴክስቱን ፎንት እንቀይራለን ማለት ነው። የቴክስቱን ፎንት ወደ አንቶን ከቀየርን በኋላ ከለሩን ደግሞ እንቀይራለን። በመቀጠል ከለሩ ቢጫ ምናምን ቢሆን በጣም አሪፍ ነው። ከዛ የሆነ ኢፌክት እናደርግለታለን። እንደ ሻዶ ምናምን አይነት ነገር ኢፌክት እናደርግለታለን። ከዛ እሱን ካደረግን በኋላ ደግሞ አንድ የምትቀረን ነገር አለች። ለቴክስቱ ባክግራውንድ ነገር እናደርግለታለን። ጥቁር ነገር ሞር እንዲታይ ማለት ነው። በደንብ ሼፕ እናስገባለን። ሬክታንግል ሼፕ እናስገባለን። ከዛ ራንደም ከለር ይሰጣቸዋል እሱ። እኛ ግን ጥቁር ነው የምናደርገው። በፈለግነው ሳይዝ እናደርገውና ከለሩን ምናምን እንቀይራለን ማለት ነው። እና እዚህ ጋር መርሳት የለብን ትንሽ ትራንስፓረንሲውን መቀነስ አለብን። ከዛ በኋላ ቴክስታችንን አላይን እናደርጋለን። እንደዚህ አድርገን ተብኔላችንን ጨረስን ማለት ነው። ከዛ ጥግ ላይ ሼር የምትለውን ነክተን ዳውንሎድ ማድረግ እንችላለን ማለት ነው። እሺ ጋይስ ፋይናል ኮንክሉዥን ልስጣችሁ በዛሬው ቪዲዮ ዙሪያ ማለት ነው። የዛሬው ቪዲዮ ለመስራት እንዳሰብነው አልሄደልንም። ኦብቪስሊ በጣም ብዙ ነገር ተመስቃቅሏል ከመጀመሪያ ጀምሮ ቪዲዮ እንዳያችሁት ከሆነ ማለት ነው። እና እንዴት ነው ልክ እንደዚህ አይነት ነገሮች ሲፈጠሩ ጀስት የሆነ ሰዓት ላይ እንትን ለማለት ያሰባችሁት ምናምን ይጠፋባችኋል። ላይክ አሁን ዛሬ 3ኛ ቀን ነው ይሄ ቪዲዮ መሰራት ከተጀመረና እና አይ ቲንክ አሪፍ ቫልዩ እንዳገኛችሁበት አምሹር ያው የሆነ ቻናል ዴክሬት ተደርጎ ቪዲዮ እንዴት መሰራት እንዳለበት ከላይ በደንብ አሳይቻችኋለሁ። የበለጠ አሁን እዚህ ቻናል ላይ ቪዲዮ ለቀንበት ምናምን ቴስት ስናደርግ ምናምን ያለውን ፌዝ የቴሌግራም ኮሚቴያችን ላይ ፖስት እናደርግላችኋለን። ሪዛልቶችን ምናምን እዛ ላይ ፖስት እናደርጋለን። ሶ ዲስክሪፕሽን ላይ ሄዳችሁ እሱን ቼክ ማድረጋችሁን እንዳትረሱ። ሌላ ደግሞ ቴሌግራም ኮሚቴያችን ላይ ቻናል አናላይሲሶች እንሰጣለን። አዲስ ኒው ቻናል ኒቾችን እንሰጣችኋለን። በሳምንቱ ቻናል አናላይሲሶች ይኖሩናል እና የኤአይ ቱሎችን እናሳያችኋለን እንዴት መጠቀም እንዳለባችሁ ምናምን። እነዚህ ሶስቱ በሳምንት አንዳንዴ ይኖሩናል። ኒች በየቀኑ ሊኖር ይችላል። እንደዛ ስለምንለቅላችሁ ሞድ ቴሌግራም ኮሚቴያችንን ጆይን ብታረጉ እንደዚህ ቪዲዮ ስንሰራ ያለፉ ነገሮችን እዛ ላይ ታገኛላችሁ ማለት ነው። ቲንክ ያልገባችሁ ነገር ይኖራል ብዬ አላስብም። በዚህ ቪዲዮ ላይ ያልገባችሁ ነገር ካለ መጠየቅ የምትፈልጉት ነገር ካለ ኮሜንት ላይ አስቀምጡልኝ። በቀጣይ ቪዲዮ ስንገናኝ በዩኤስ ኢሜል ከፍተን ከመጀመሪያ ጀምሮ ሌላ አዲስ ኒች ደግሞ ያማሳያችሁ ይሆናል። ሶ ይሄን ቻናል ሰብስክራይብ ማድረጋችሁን እንዳትረሱ። በጣም ተጠቅሙበታላችሁ። ጀስት የምናውቀውን ነገር ቀጥታ ነው እየሰጠናችሁ ያለ ነው። ለዛ እንዴት ነው እናንተ ከላይ ይሄን የምንነግራችሁን እናንተ ሞር ዲቴይል ብትገቡበት ደግሞ በቃ በጣም ያበደ ይሆናል። ለዛ እንደዛ እያደረጋችሁ ቆዩ። ኔክስት ዊክ እስከምንገናኝ ሰላም ቆዩ። ቴሌግራሙን ጆይን ማድረጋችሁ እንዳትረሱ።